ሰላም እንዴት ናችሁ? ዳኒ ዲኬ ነኝ። በዛሬ ቪዲዮ ላይ ይዤላችሁ የመጣሁት ከአሊ ኤክስፕረስ ላይ እቃ ይዤ ነበረ። ይቺን እቃ እናዘዝኳት ምን እንደሆነ በኋላ ላይ የማሳያችሁ ይሆናል። ዛሬ አሪፍ ቪዲዮ ይዤላችሁ የመጣሁት ከአሊ ኤክስፕረስ ላይ እንዴት እቃ ማዘዝ እንደምትችሉ። ያው ሁሉም ሰው ብዙ እቃ እያመጣ ስለሆነ እናንተ ማምጣት አለባችሁ። እስካሁን ያላመጣችሁ ሰዎች ማለት ነው፣ ያመጣችሁ ታውቁታላችሁ እንዴት ማምጣት እንዳለባችሁ ምናምን። ያላመጣችሁ ግን እኔ ያመጣሁት አንድ እቃ አለ። ይሄንንም በኋላ የማሳያችሁን ከፍቼ ምን እንዳመጣው። ከዚህ በፊት አዝዤ ያው አንድ ወር ምናምን አካባቢ ነው የቆየብኝ። ለምን እንደቆየ ነገራችኋለሁ። እና ያለውን ስቴፕ በቃ አሊ ኤክስፕረስ አከፋፈቱን የባይቢት ካርድ ውስጥ እንዴት ዲፖዚት አድርጋችሁ ዶላሩን ገዝታችሁ እና በፒቱፒ ምናምን ነገር አውተንቲኬሽን ጨርሳችሁ ምናምን ነገር እንዴት እንደምታዙ ማለት ነው። ከዛ እዛው አሊ ኤክስፕረስ ላይ ደግሞ ሌሎች ብዙ ትሪኮች አሉ እንዲቀንሱላችሁ ዋጋ ምናምን ነገር ማለት ነው። ትሪክ ያልኩት ሌላ ነገር አይደለም። እዛው ብዙ ዲስካውንቶች አሉ። አብዛኛው እያዘዘ ያለው እዛው በተቀመጠለት ዋጋ ነው እና ፍሪ ሺፒንግ ያሉትን የሌሉትም ልዩነቶች አይተን እዛ ፍሪ ሺፒንግ ያሉትን እንዴት እንደምንጠቀማቸው ምናምን ከዛ በኋላ ከተጠቀምን በኋላ አዘን ወደዚህ ሲመጣ ያለውን ፕሮሰስ እና ምን እንደሚያስቸግራችሁ በተለይ ፖስታ ቤት አንዳንድ የሚያስቸግሩ ነገሮች አሉ። እዛ የሚያስቸግሩትን ነገሮች እኔ ካጋጠሙኝ አንፃር ያለውን ነገር ሙሉ ነገራችኋለሁ እና የዛሬውን ቪዲዮ ከፍቼ ያሳያችኋለሁ ማለት ነው። እቺ እኔ ያዘዝኩት 2.4 ምናምን አካባቢ ነው። 2.4 ይሄ ዲስካውንት በነበረበት ሰዓት ነው ያዘዝኩት እና አሪፍ ቀነች ብዬ አስባለሁ። እኔም አላየሁትም፣ አብረን ነው የምናየው ማለት ነው። እሺ እየከፈተ እንየው። ሰርፕራይዝ እኔ ቢላ ተጠቀምኩ። ለዚህ መቼም ቢላ ያስፈልግ ከተር ምናምን ውጭ ነው። Stop it. Get some help. ተከፈተች። ይኸው እንዳለ ስፖንጅ አድርጎ ምንም እንዳይሰበር በቃ በጣም ታገኝ ያመጡት። ግን ይቆይባችሁ አስታዙ በጣም ከሚታሰበው በላይ አሰርፌ ይሸጣሉ የምትሉ ካላችሁ ይሄ ጊዜውን እያሰባችሁበት ወዲያው በቃ እንዲመጣላችሁ ከፈለጋችሁ አሁን ነው ማዘዝ ያለባችሁ። ቢያንስ ሲመጣ ግን አይቆይም፣ አንድ ሳምንት ነው የሚቆየው። ሲመጣ እዚህ ያለው ነው በቃ እስቲሜት ዴት የሚቀመጥ አለ። ከሱ በቃ እስቲሜት ዴቱ ሁላ አልፎ ምናምን ሊቆይባችሁ ይችላል እና እሱን መታገስ ከቻላችሁ ቶሎ ማዘዝ ያለባችሁ ለዚህ ነው ማለት ነው። ተጋዛችሁ እስከዛ ድረስ መጠበቅ ነው እና አሪፍ እቃዎች አምጡ። እንደዚህ ዩቲዩብ ላይ እና አንዳንድ ቲክቶክ ላይ የተለቀቁ እቃዎች አሉ። ዝም ብላችሁ ምን ልዘዝ ከምትሉ እዛ የታዘዙ ነገሮች አሉ። እነሱን እያያችሁ ምናምን በቃ ሰው የሚፈልገው ምናምን እያላችሁ ማዘዝ ትችላላችሁ ማለት ነው። እኔ አሁን በቃ ኤርፓድ ብዙ ሰው ስለሚፈልግ ኤርፓድ ነው ያዘዝኩት እና ኤርፓድ ጋር ምን ትመስላለች? ኖርማል ትንሽ ነች። ይሄ ማልማል ነገር ለዚህ ራሱ ማለት ነው። እቺ ኬብል ቻርጅ ማድረጊያ ነው ያላት እና ሌላው ዋናው እቺ ቦክሷ ታሽጋ ነው የመጣችው እንደዚህ በላስቲክ ማለት ነው። እዚህ ጋር ቀይ ያለ ምን ያ ነገር የለም። በዚህ ጋር ቻርጅ ማድረጊያ ነው። 2.4 ማለት በጣም ነው ርካሽ ነው። በጣም አሪፍ ነው። እዚህ የሚሸጠው ዋጋ ታውቁታላችሁ መቼም ሰርች አድርጋችሁ ራሱ ብታዩ ሺህ ምናምን ነው። እኔ ራሱ ልሽጠውበት እንደዛ ሸጬ ቢያንስ አሁን ራሱ 2-3 ምናምን ላይ ተጨማሪ ላተርፍ ይችላል። ከዚህ በፊትም አንድ እቃ 2 እቃ ምናምን አዝዤ ነበረ እና ስታዙ እንዳልኳችሁ በጊዜ ማዘዛችሁን አትርሱ ማለት ነው። እቺ እቃ በቃ ያው ቦክሳችን ይመስላል ማለት ነው። ምንም ሌላ ታዲያ ትንሽ ቪዲዮ እንደሚከፈት ራሱ ምን የሚያገ ነገር ይላል እሱ ችግር ቦክስ ነው ያዘዝልኝ ማለት ነው። እንዴት ነው ሲከፈት ቆይስ ሞክሮ ይሄው ዲፈን ነው። ይሄው በቃ ምንም ምልክት አያስታውቅም፣ ግን ይሄው በዚህ ጋር የምትከፈት አይታችኋት ከሆነ እዚህ ጋር መስመር እንዲህ ስታርጓት ዝም ብዬ በዚህ ጋር ስታገል ነበር በገለበጥኩት በዚህ ጋር ለዛ ነው በቃ እንዲህ ስታርጓት ይሄው ይሄን ይመስላል ማለት ነው። እዚህ ጋር ፐርሰንት የሚቆጠር አለ የራሱ ቻርጅ ስታርጉበት ከዛ ሰውታላችሁ ቺንት መስላች እንዳይላ ወታች አይደለም። የዚህኛው ደግሞ አንዳንድ ያሉ ወታች እዚህ በብዛት እዚህ የሚሸጡ ናቸው። ከዛ የመጡት እንደዚህ ወደ ላይ ያሉ ናቸው ማለት ተሰከው በዚህ
ወደዚህ ሰቀላችሁ በቃ ልትለቅ ነው። Yes. እና ሳውንዱ ራሱ አሪፍ እቃ ነው። ከዚህ በፊት አዝዤ ስለነበረ ባለ አንድ ነበር ያዘዝኩት፣ ግን እሱም አሪፍ ነው። እኔ ካጋጠሙኝ ችግሮች ወይም ስቴፖች፣ ያው ችግሮች ያልኩት እዛ ፖስታ ቤት አካባቢ ሲሄድ ያሉኝ ያጋጠሙኝ ችግሮች እነግራቸዋለሁ። እና ከዛ መጀመሪያ ሳዝ ከአሊ ኤክስፕረስ ላይ በ2.4 ምናምን አካባቢ ያዘዝኩት። እና ባይ ዘ ዌይ እዚህ ጋር አሊባባ እና አሊ ኤክስፕረስ ልዩነቱን ልንገራቸው። አሊባባ ያው ብዙ እቃዎችን በጅምላ አንድ ላይ የለም እንደዛው የምታዙት እና ሚኒመም ምናምን 2-3 ምናምን ነው የምታዙት። እንደዛ ሲሆን እዚህ ደግሞ ቀረጥም ይወደድባቸዋል። ለዛ አሊኤክስፕረስ ነው ሁሉም ሰው እየተጠቀመ ያለው አሁን ላይ እና አሊኤክስፕረስ ነው እኔም የተጠቀምኩት። እዛ ላይ ርካሽ ነው በጣም። አንድ መቃቢያው የምታመጡት እዛ ላይ ስለሆነ ማለት ነው። የእሱን አከፋፈት አሳያችኋለሁ ሙሉ እና በኤዲትን በዛው ያለውን በቃ የሚያስፈልገውን ነገር አሳያችሁና ሙሉ እናንተ ትከፍቱታላችሁ። ከዛ ራሳችሁም ታዛላችሁ። ከዛ ድንገት እዚህ አዲስ አበባ ያላችሁ ምናምን ፖስታ ቤት ላምጣ ብትሉ እንዴት እንደምታመጡ እኔ ካጋጠሙኝ ችግሮች ያልኳችሁን አሁን እነግራችኋለሁ። ፖስታ ቤት ስትሄዱ ምን ያጋጥማችኋል? እኔ አሁን እንትን አልመጣልኝም፣ ሚሴጅ ምናምን ነገር አልተላከልኝም እና ሳይላክልኝ ነው ያወጣሁት። እሺ አይሏችሁም፣ ግን እንዴት እንዳወጣሁ ልነግራችሁ ነው። እዛ ስትሄዱ ሚሴጅ ሲሏችሁ መጀመሪያ ማድረግ ያለባችሁ ተራት ነንበራችሁ ግዴታ መያዝ አለባችሁ። እሱን ትጽፋላችሁ። ከዛ ትሄዳላችሁ። ሚሴጅ ተልኩላችሁ የእሱ ላይ ያለውን ኮድ አስገቡ የሚሏችሁ እዛ ወረቀት ያስቀምጡላችኋል። ወረቀቱ ላይ ጽፋችሁ ተራክ ነንበራችሁን ከዛ በኋላ ተራክ ነንበራችሁን ጽፉት። ያው እንደኔ ሚሴጅ ያልመጣላችሁ ናቸው። ሚሴጅ የመጣው ግን የሚሴጁን ቁጥር ነው የምጽፉት እና እዛ ላይ እንትን ሎኬሽን አሉ ይሏችኋል። ሎኬሽኑን አስገብታችሁ ምናምን ቀጥታ ወረቀቱ ሲሰጧችሁ እነሱ እቃውን ፈልገው ወደ ይሰጧችኋል ማለት ነው። አትቆዩም። ሚሴጅ የተላከላችሁ ሰዎች አሪፍ ነው። እንደኔ ያልተላከላችሁ ካላችሁ ምናልባት ተራክ ነንበር ስትሰጧቸው ሚሴጅ ካልተላከ አትወስዱ የሚሏችሁ። እንደዛ ስታደርጉ የተለያየ ሰው ጋር መሄድ ያለባችሁ ወደ ብዙ አለ መስኮቶች እና ከዛ መደዳ ካሉት አንዱ ጋር ትሄዱና እምቢ ሲላችሁ እዛኛው መስኮት ትሄዳላችሁ። ሁለተኛው ጋር እዛ ትሄዱና ትጠይቁታላችሁ። ሚሴጅ አልመጣልኝም ምናምን እያላችሁ ከዛ እዛ ቼክ ሲያደርግላችሁ ከዛ ካለ ይነግራችኋል። ከሌለ ደግሞ አልመጣም ይላችሁና አልመጣም ሲላችሁ ቢያንስ ምን ያህል ጊዜ ቆይቼ ልምጣ ትላላችሁ ማለት ነው። ምን ያህል ጊዜ ቆይታችሁ እንደመጡ ሲነግሯችሁ ከዛ ተመልሳችሁ ትሄዳላችሁ። እስከዛም ድረስ ካልተላከ እናንተ ቶሎ መሄድ ያለባችሁ መቆየት የለባችሁ። ግን ቢያንስ በአንድ ወር ውስጥ ይመጣል። አንድ ቀን ምንም ቢሆን በአንድ ወር ውስጥ ይመጣል። በአንድ ወር ውስጥ እዛ ውስጥ እየሄዳችሁ ተመልሳችሁ መጠየቅ ነው እና በቃ ትራንስፖርት ልታወጡ የምትችሉት እዛ የሚያስከፍላችሁ ቢያንስ ሚኒማም። እኔ አብዛኛው እስካሁን ሳመጣ ትንሽ እቃዎች ነው እያመጣሁ ያለው። እስካሁን በደንብ አላዘዝኩም ያለውን ቀረጥ ምናምን በደንብ ስላልጠየቅኩ ነው። እና ሲነገሩኝ ግን ሚኒመም በቃ አብዛኛው ኖርማል እያመጣሁ ያሉት 50 ብር ነው በትንሹ እየከፈሉ ያሉት። ትንሹ 50 ብር ነው። ከዛ በኋላ 50 እየከፈላችሁ ታመጣላችሁ። እዚህ ጋር ፖስታ መክፈት አለባችሁ ብዬ እመክራችኋለሁ። እኔም አሁን መክፈት አለብኝ እና በሱ ከፍቼ በሱ ላዝ ይችላሉ። እና ብዙ ቀን ማላመጣ ከሆነ ግን ያው በዙ ይሻለኛል። ብዙ ቀን ማምጣት ሀሳብ ያላችሁ ሰዎች ግን ፖስታ ክፈቱ። ለምንድን ነው የሚጠቅማችሁ? ፖስታ አንዴ ከከፈታችሁ በኋላ ስከፍቱ የአመት የምከፍቱት በ600 ብር ነው ትከፍታላችሁ ያሉኝ ስጠይቃቸው እና የግማሽ አመት በ300 ብር ከፍላችሁ መክፈት ትችላላችሁ። አሁንም ጀምራችሁ መክፈት ትችላላችሁ ማለት ነው። ልዩነቱ ምንድነው? አንድ ከዛ ስታመጡ እዚህ ፊ አከፍቱ። እዚህ ጋር ያለው አሁን ለምሳሌ 50 ብር ከፈልኩ ነው ያልኩት እኔ ለአንድ እቃ። እዚህ 50 ብር ስከፍል በፖስታ ቢሆን ግን የመጣልኝ በነፃ ነበር የምወስደው ማለት ነው። እና ለምታመጡት ለእያንዳንዱ እቃ ምንም ፊ አይጠይቁም ማለት ነው። ምንም ፊ አይጠይቋችሁ ማለት ነው። ይሄ ነው እና ያለው ከዚህ በኋላ እንዴት እንደምታደርጉ ምናምን ሁላችሁም በቃ አውጥታችሁ ባሽጡት እንኳን ለራሳችሁ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ጥያቄ ካላችሁ መጠየቅ ትችላላችሁ። ሀሳብ አስተያየት መጻፍ፣ ቻናሌንም ሰብስክራይብ ማድረግ አትርሱ። ብዙ የተለያዩ ጠቃሚ ለእናንተ ያግዛችኋል የምላችሁ ቪዲዮዎች የምለቅበት ቻናሌ ነው። ሰብስክራይብ ማድረግ አትርሱ። ይሄን ይመስል ነበር የዛሬ ቪዲዮአችን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ बाय बाय, टाटा, गुड बाय, गया।